እንዴናችሁ? ሰላም 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 ሰላም። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሊቾ ዩቲዩብ ተመልሶ መጥቷል። ዛሬም ባበዱ ቪዲዮዎች ተመልሰን መጥተናል። የዛሬ ቪዲዮአችን ደግሞ ያው እንደተለመደው ሪያክት ነው። ያበዱ ቪዲዮዎች በእነሱ ሪያክት እናደርጋለን። ፈታ ያላችሁበት ነው ብዬ ተስፋ አደርጋለሁ እና ፈታ ትሉበታላችሁ። ፈታ ማትሉበት ምንም ምክንያት የለም እና ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። ሰፖርት አድርጉኝ፣ አግዙኝ። የዛሬ የተዘጋጁልን ቪዲዮዎች እናያቸዋለን። ወደ ቪዲዮአችን የልደቷን ቀን ስለረሳሁት ተናዳብኝ ካልተለያየን እያለች ስሟ ማን እንደሆነ ለመጠየቅ የፈራሁት እኔ ታሳዝን። ይህን ብታቅማ ትገለሃለች። አበቃለን። ሲኦል ቪአይፒ 7ኛ ሰማይ ነው ምልክክ ነፍስን 7ኛ ሰማይ ልክልሃለሁ። እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል ዲች ልጅ ምን ሆና ነው ብዬ ምን ሆነሽ ነው ስራት፣ ግን ምን አይተ ነው የወደድከኝ? የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ? ዝም ብዬ ሞከርኩ። በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው አልኳት። አንቺስ አልኳት። አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው? አዎ ምናምን በቃ ጉልበትን ነው። ምን? አዎ ጉልበትን። እንዴት? ጉልበት ላይ ታስታውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁ። እና ምንዴት ምናምን ስላ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው? እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አይቼ እኔ ግን ያው ተበልታለች። ትምህርት ቤት ሰው ሲማር እኔ ተንበርክኬ ነው የምውለው። መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩኝ። ሰው በትምህርት ገበታ ላይ ነው፣ እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች። ቆሜ እንጂ ቁጭ ብዬ አልጸልይም። ቁጭ ብላለች። ጭራሽ ማግኘት ራሱ አንድ ነገር ነው። ሳትጸልይ በብዛት ተጸልዮ ነው የሚገኘው ብዬ ነው። ደግሞ ሁሌ ይሄ ሰውዬ በነገራችን ላይ ስለሚስቱ ነው የሚያወራውና ደስ ይለኛል። ምን ያህል ቢወዳት ነው ብዬ አስባለሁ። ታክሲ ውስጥ የሚከፍልልህ ሰው ከጀርባ ወንበር ሲቀመጥ ሳይስቲ ወጣ አርጉ ማማ ዛጋ ተገለ እናት ሄሎ እኔን ከፍላባት አይ አስጨነቅ እኔን ከፍላ አይዞሽ እኔን ከፍል እሺ እኔ ጌታ እኔን ከፍለው ግን እኔ የምከፍለው ማለት እንትን ነው እኮ ትግደረደራላችሁ ምናምን እንጂ እኔ የምከፍለው አረ እኔ የምከፍለው ችግር የለውም እኔ የምከፍለው ምናምን ነው የሚባለው። አንተ አፈጣት ከዞረ ዝላል ምን ሰዓት እንደተለከፈ አናውቅም። እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ነገርን ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ አረበስማ ሙአችሉ በዘይት ያሳብዳችኋል። እናቴ ዘመድ የሰጠኝን ብር ላስቀምጥልሽ ስትለኝ ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። በነገራችን ላይ እኮ ለበዓል ምናምን የሚሰጠን ብር አይመለስልንም። በቃ ገዛውበት የምትበይውን ነገር ገዛውበት ነው የምትባለው። ከሰጣ በኋላ መልስ የለም። ተስፋሽን ቁረጪ። ተጠራጣሪ ነው። የዛሬ ቪዲዮአችን በጣም ዱሌ ናት። እንግዲህ ቪዲዮ ትንሽም ቢሆን በጣም አሪፍ ነው፣ ደስ ይላል። ዛሬ ብዙ አልሳቅንም፣ ግን አሪፍ ነው። ብቻ ስለምትከታተሉኝ አመሰግናለሁ፣ እወዳችኋለሁ። የዛሬ ቪዲዮአችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። Ciao, bye!